እንደ የአክሱም ጉዳይ እኮ የአክሱም ሙስሊሞች ጉዳይ የኛ የሙስሊሞች ጉዳይ ነው፣ የዓለም ሙስሊሞች ጉዳይ ነው። አይገርምም እንዴ? በምን ትገናኛላችሁ ካልክ በላ ኢላሃ ኢላላህ ሙሐመዱር ረሱሉላህ። ሙስሊም ወንድሞቻችን ሲበደሉ እንዴት ነው ዝም የምንለው? አዎ ሁላችንም ዱዓ ልናረግላቸው ይገባል። አክሱም ላይ እየተደረገ ያለው በደል፣ የሰብአዊ መብት ጥሰት፣ የሃይማኖት አለማክበር፣ ቁርአንን መርገጥ መቅደድ በጣም ዋጋ የሚያስከፍል ነው። እዛ ያላችሁን ክርስቲያኖች ልታስቡበት ትችላላችሁ። አዎ ማለት የአክሱም ተወላጆች መስገድ የለባቸውም፣ ሃይማኖት መያዝ የለባቸውም፣ ቅድስት ከተማ ናት ካላችሁ ብዙ ልናነሳላችሁ እንችላለን። ጭራሽ ተወላጅ የሌለበት አፋር ቅዱስ ከተማ ናት፣ ስለዚህ ቤተክርስቲያን መሰራት የለበትም አልተባለም እኮ። ሶማሌ ቅዱስ ከተማ ናት፣ ሙስሊሞች ብቻ የሙስሊም ማህበረሰብ የሚኖርባት ከተማ ናት። ስለዚህ እንደዚሁም ስልጤም የሙስሊም ከተማ ናት። ስልጤ ካፊር የለውም፣ አፋር ካፊር ክርስቲያን የለውም። ስለዚህ እዛ እንኳን እኮ ለመጤው ቤተክርስቲያን ተሰርቷል። ስለዚህ እዛ ቦታ ላይ እስከ መቼ ነው መጅሊሱ ዝም የሚለው? መጅሊሱም ኃላፊነት አለበት። ስለዚህ ይህንን ኮፒ ሊንክ ሼር እያደረጋችሁ እንዲሁም ዱዓ እያደረጋችሁ ሰከን ባለ መንፈስ ብታስቡበት ጥሩ ነው የሚለው መልእክታችን ነው። ወሰላሙ አለይኩም ወራህመቱላህ።